Perisic. Modric is making the move, but Perisic couldn't lift it. Little shift away from Strinic, it wouldn't come to Griezmann. Griezmann delivers, looking for the flick, and there was one! France have the lead! እግር ኳስ በፈረንሳይያን ዘንድ ተራ ጨዋታ አይደለም። ታሪክ፣ ነፃነትና የክብር መገለጫም ጭምር ነው። ሰማያዊዎቹ በመባል የሚታወቁት የፈረንሳይ ብሔራዊ ቡድን በዓለም ዋንጫ መድረክ ላይ የራሱንና ወርቃማን በያዘሉ ታሪኮችንም ጽፏል። እንደ አውሮፓውያን አቆጣጠር በ1930 በኡራጋይ የመጀመሪያውን የዓለም ዋንጫ ጎል ካስቆጠረው ሉዊስ ላሮስ ጀምሮ እስከ 1958 በአንድ ውድድር 13 ግቦችን በመረብ ላይ ያሰፈረው ጀስት ፎንቴ ፈረንሳይ ሁሌም የከዋክብት መፍለቂያ ነች። በፔናልቲዎች የተሰበረ እንባ፣ በ97 ሰከንዶች የተሰራ ተአምር እና የኬሊያን ምባፔ ዘላለማዊ ግርማ ሞገስ የጃሌክስ የዩቲዩብ ቻናል ያዘጋጀላችሁ የፈረንሳይ ግርማ ሞገስ የኬሊያን ምባፔ ዘመን የተሰኘውን ልዩ ዶክመንተሪ አሁን ይጀምራል። ወደ ዋናው ታሪካችን ከመግባታችን በፊት እንደዚህ ያሉ ድንቅ የእግር ኳስ ታሪኮችን ሁልጊዜ ለመስማት ቻናላችን ሰብስክራይብ እና ቪዲዮዎቻችን ደግሞ ላይክ በማድረግ አብረን እንቀጥል። የፈረንሳይ እውነተኛ ዓለም የበላይነት የተጀመረው ለአውሮፓውያን አቆጣጠር 1998 በገዛ ሀገራቸውም ነበር። በአንበሳው ዚነዲን ዚዳን መሪነት ብራዚልን 3-0 ያደቀቁበት ያ ምሽት ፈረንሳይን በዓለም እግር ኳስ አናት ላይ ያስቀመጣት። ከ20 ዓመታት በኋላ ግን ሌላ አዲስ ታሪክ፣ አዲስ ትውልድና አዲስ ዓለምን የሚያንቀጠቅጥ ንጉስ መጣ። በ2018 የዓለም ዋንጫ ስናመራ ፈረንሳይ የታሪኳ ምርጥና ሚዛናዊ ቡድን ይዛ ቀረበች። በአሰልጣኝ ዲዲየር ዴሻምፕ የሚመራው ይህ ስብስብ የተገነባው በወጣትና ጉልበትና ልምድ ባላቸው ከዋክብቶችም ጭምር ነበር። በመሃል ሜዳው ላይ ጨዋታውን የሚቆጣጠረውና የቡድኑ ሞተር የነበረው ኒጎሎ ካንቴ ከግዙፍና ድንቅ ኳሶችን ከሚያከፋፍለው ፖል ፖግባ ጋር በመሆን የፈረንሳይን መከላከልና ማጥቃት አቀናጀ። ከፊት ደግሞ የቡድኑ ስልታዊ መሪ አንቷን ግሪዝማን በብልሃት ጨዋታውን ይመራም ነበር። ነገር ግን የዚህ ውድድር እውነተኛ መብረቅ ገና 19 ዓመት ወጣት የነበረው ኬሊያን ምባፔ ነበር። በሩብ ፍጻሜው በአርጀንቲና ላይ ያሳየው አስገራሚ ፍጥነትና ያስቆጠራቸው 2 ግቦች ዓለምን ጉድ አሰኘ። የአርጀንቲና ተከላካዮች የእርሱን ጥላ እንኳን ማግኘት አልቻሉም ነበር። እግር ኳስ አዲስ ንጉስ ማግኘቷን ያወቀችው በዚያን ጨዋታ ላይ ነበር። በፋይናሉ ክሮሺያ 4-2 ውጤቱን ሲያሸንፍ ምባፔ ከታላቁ ፔሌ በመቀጠል በዓለም ዋንጫ ፋይናል ጎል ያስቆጠረ የመጀመሪያውም ታዳጊ ሆነ። ፖል ፖግባና አንቷን ግሪዝማን በፈረንሳይ ላይ ባሳዩት ድንቅ ብቃት ፈረንሳይን ለሁለተኛ ጊዜ የዓለም ሻምፒዮን አደረጋት። ሰማያዊዎቹ ዓለምን ተቆጣጠሩ። ከ4 ዓመት በኋላ ፈረንሳይ ዋንጫዋን ለመከላከል ወደ ኳታር አመራች። ነገር ግን መንገዱ ቀላል አልነበረም። እንደ ፖል ፖግባ፣ ካንቴ፣ የወርቁ የባላንዶር አሸናፊ ካሪም ቤንዜማ ያሉ ቁልፍ ተጫዋቾች በጉዳት ከቡድኑ ውጭም ሆኑ። ብዙዎቹ ፈረንሳይ በምድብ ትቀራለችም አሉ። ነገር ግን ፈረንሳይ ውስጥ ሌላ ታሪክ ሰሪ ነበር። ኦሊቨር ዥሩ በጉልምስና ዕድሜው የሀገሪቱ የምንጊዜም ከፍተኛ ጎል አግቢነት እያደሰ ቡድኑን በጎሎች እየመራ ነበር። ቲዮ ኤርናንዴዝ እና ዳዊት ኦፓሜካኖ በተከላካይ መስመር ላይ ግንብ ሆኑ። ይህ በሉሳይድስ ስታዲየም የተደረገው ድንቅ ታሪካዊ ፊልም ከመቀጠሉ በፊት አሁንም በዚህ Mandzukic, it's the game of their lives, guy. Giroud's getting there. Mbappe is getting in himself. ቻናል የሚለቀቁትን ድንቅ የእግር ኳስ ታሪኮች እንዳያመልጣችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ቻናላችን ደግሞ አሁንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ታሪኩ እንመለስ። እናም ታሪካዊ ምሽት ደረሰ። የሉሳይልስ ስታዲየም ፋይናል። ፈረንሳይ የሊዮኔል ሜሲ ሀገር የሆነችው አርጀንቲናን ተጫወተች። ጨዋታው እንደተጀመረ ፈረንሳይ ራሷን የጣለችን መስላ ነበር። እስከ 80ኛው ደቂቃ ድረስ አርጀንቲና 2 ግቦችን እየመራች ነበር። ጨዋታው እያለቀ ይመስል ነበር። የፈረንሳይ ደጋፊዎች አንገታቸውን ደፉ። ነገር ግን በሜዳው ላይ አንድ ቁጣ የተሞላበት እሳተ ገሞራ ነበር። በ97 ሰከንዶች ውስጥ እግር ኳስ ሊያዩ የማይችለው ታላቅ ታምር አየች። ኬሊያን ምባፔ መጀመሪያ በፔናልቲ ከዚያ አየር ላይ በተመታ አስደናቂ ኳስ 2 ግቦችን አስቆጥሮ ጨዋታውን 2 እኩል አደረገው። ይህ ጨዋታ ሳይሆን በሜዳ ላይ የተደረገ እውነተኛ ጦርነት ነው አሉ። በተጨማሪ ሰዓትም ትንቅንቁ ቀጠለ። ሜሲ 3-2 አደረገው። ጨዋታው ሊያልቅ 2 ደቂቃ ሲቀረው ምባፔ በድጋሚ ፔናልቲ ያስቆጥሮ ሃትሪክ ሰራ። ከ1966 በኋላ በዓለም ዋንጫ ፋይናል 3 ጎል ያስቆጠረ የመጀመሪያውም ሰው ሆነ። ምንም እንኳን ፈረንሳይ በፔናልቲ ብትሸነፍም ምባፔ በ8 ጎሎች የውድድሩ ከፍተኛ ጎል አግቢም ሆነ። እርሱ በዓለም ዋንጫ ፋይናል ላይ 4 ጎልን ያስቆጠረ የታሪክ ብቸኛውም ተጫዋች ሆነ። በእነዚህ የወርቅ ዘመናት ውስጥ ለፈረንሳይ ትልቅ አስተዋጽኦ ያደረጉ የዓለም ከዋክብቶችን ስንመለከት የመጀመሪያውና ትልቁ ኬሊያን ምባፔ የፈረንሳይ የትውልድ ቁንጮ በሁለት የዓለም ዋንጫ ብቻ 12 ግቦችን ያስቆጠረ
ፍጥነቱና ጎል የማግባት ብቃቱ የማይቀንሰው የታሪክ ንጉስ አንቷን ግሪዝማን የቡድኑን ጎል በ2018 ሆነ በ2022 መከላከልን ከመስመር ማጥቃት ጋር ያገናኘው ለቡድኑ መስዋዕትነት የከፈለ ድንቅ አማካኝም ነበር። ኒጎሎ ካንቴ በ2018 ተቃዋሚዎችን ያፈራረሰ ሁለት ሳምባ አለው የተባለለት የሜዳው ንጉስ ኦሊቨር ዢሩ የፈረንሳዊ የምንጊዜም ኮከብ አጥቂ ከጭንቅላትና ከአስቸጋሪ ኳሶች ሀገሩን የታደገ ጀግና። ፈረንሳይ በ2022 ዋንጫ ብታጣም የእግር ኳስ ዓለምን ግን ሙሉ በሙሉ ተቆጣጥረው ነበር። አሁን በአዲስ ጉልበት የዛሬዋ የፈረንሳይ የነባር ጀግኖች ተሞክሮ ዓለምን ለማንቀጥቀጥ የተዘጋጀው አዳዲስ ወጣቶችና አንበሶች ጥምረትም ነች። የፈረንሳይ ብሔራዊ ቡድን በየክፍሉ የሚመሩት የዘመኑ ፈርጦችን አሰላለፍ ይህንን ይመስልናል። ዊሊያም ሳሊባና ኢብራሂም ኮናቴ በተከላካይ መስመር ላይ እንደ ብረት የጠነከሩ በአውሮፓ መድረክ ተቃዋሚዎችን ያስጨነቁ የፈረንሳይ የኋላ ደጀን የታደጉ አዳዲስ ግንቦችም ናቸው። ኒጎሎ ካንቴ አሁንም በመሃል ሜዳ ላይ ባለው ልምዱ የማይደክመው ጉልበቱን ይዞ in from Rakitic and Lloris holds with Mandzukic down in a heap. Over Mandzukic. I think it would have sailed through. የቡድኑ ጋሻ የሆነውን ያ የማይበገረው የሁለት ሳምባ ባለቤት ይዞ ይቀርባል። ሪያል ቸርኬ በመሃልና በማጥቃት መስመር መካከል በፈጠራ ብቃትና በአስደናቂ የኳስ ቁጥጥር የፈረንሳይ ማጥቃት በልዩ ጥበብ የሚያበለጽግ አዲሱ ድንቅ ተስፋም ነው። ኦስማን ደምበሌ በመስመር ላይ ባለው ተለዋዋጭ ፍጥነትና ክህሎቱ የተከላካዮችን ቅስም የሚሰብረው የቀኝ መስመር መብረቅ። ኬሊያን ምባፔ የዚህ ትውልድ ቁንጮ ቡድኑን በኩራትና በታላቅነት ወደ ድል የሚመራው የማይቆመው ንጉስ። በአዲስ ተስፋና በካፒቴን ኬሊያን ምባፔ መሪነት ፈረንሳይ ወደ 2026 የዓለም ዋንጫ የምታደርገው ጉዞ ትጀምራለች። በኢትዮጵያ አቆጣጠር ማክሰኞ ማታ 4 ሰዓት ላይ የአፍሪካን ዋንጫ ማሸነፍ ከቻለችው የሳዲዮ ማኔ ሀገር ሴኔጋል ጋር ጨዋታዋን ትጀምራለች። የዚህ ዩቲዩብ ቻናል ቤተሰቦች እናንተ ልጠይቃችሁ፣ ፈረንሳይ ለዋንጫዋ እንደፊት ትዋደቃለች ወይስ በቀላሉ የምትሸነፍ ሀገር ትሆናለች? ሐሳባችሁን ኮመንት ላይ ያስቀምጡልን። እኔ በግሌ የፈረንሳይ ብሔራዊ ቡድን ታሪክ መጻፋቸውን ይቀጥላሉ ላለው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። በቀጣይ ድንቅ ታሪክ እስከምንገናኝ ቻው ቻው፣ አብራችሁን ቆዩ። ቻው ቻው። Thought he might have come off it. This is the ball for Piazza, just his touch just letting him down.